ኦኬ ሴቶች ለማኝ እንደሆኑ የሚያሳይ ቪዲዮ ነው ይዛ የመጣችሁ በዚህ አጋጣሚ ማለት ነው። በትናንትና ቪዲዮ ላይ ታውቃላችሁ አብዛኞቻችሁ ሩታ ታውቃለች እያላችሁ እኔ ግን አላቅም ሩታ እንደምታውቅ አላቅም የኔው እና እኔ አላቅም ሩታ ትወቅ አትወቅ አውቃ ይሁን አላቅም ብታቅ ኖሮማ በደንብ ረቅጣት ነበር ገባችሁ አይደለ ምክንያቱም የተፋተሰው ምንም ቢሆን የተጋቡበትን አመት አያከብርም ማለት ነው። ነገር ግን አሁን የመጣውበት በዛሬ ቪዲዮ ነው የኔ ቤተሰብ ማለት ነው እኛን አዋረደች ሩታ ማለት ነው ገባችሁ አይደለ ኢቭን እንኳን ኦኬ መጀመሪያ እሺ ልክ እንዴት ነው አንድ ሴት በራሷ መቆም የምትችለው ወይም ደግሞ በራሷ ተማምና ሩታ ካንቺ ታናሽ ልጆች ራሳቸው ልጆቹን እያሳደጉና አለ ነው አንተዬ ሶ ብዙ አለው ፍቅርን መጥቀስ እንችላለን ፍቅርን ብንተውን ካንቺ ታናሽ ናት ገባሽ አይደለ ስለዚህ አሉ በጣም ብዙ ሴቶች አሉ ሚዲያ ላይ ከምናቃቸው ከካሜራ ጀርባ ከሚዲያ ጀርባ በጣም ጀግና የሆኑ ሴቶች ባሎቻቸው ጥሎ ሲሄዱ ልጆቻቸውን በስነ ስርዓት ብዙ ነገር ሰርቶ ማስታወቂያ ሰርቶ ዋንተዬን እስቲ በስንት ጊዜ ዱባይ እንደምትመጣ ማለት ነው ቃይዘት ትመጣለች ቃይዘት ትሄዳለች ብዙ ነገር እንትሰራለች ገባሽ አይደለ ስለዚህ ልጇን ለማሳደግ ደፈቀና ትላለች ልጅ ሆና ማለት ነው ልጅ ሆና አይደል እንዴ ገባችሁ አይደለ በስንት አመት እንደወለደችም ታቋታላችሁ ስለዚህ ብዙ ሴቶችን መጥቀስ እንችላለንና ሰው ልጅ ሆኖ እንኳን ሴቶች ጀግና ናቸው ልጆቻቸውን ማሳደግ ይችላሉ ባሎቻቸው ጥሎ ቢሄዱ ማለት ነው ገባችሁ አይደለ እናንተ ጀግና ሆናችሁ ስትቆሙ ያ ወንድ እናንተ ሊለምን ይመጣል ሩታ አንቺ አልፈልግሽም ብሎ አንቺን ጎትቶሽ አንቺን በጣም ብዙ ነገር አድርሶብሽ ትቶሽ ሄደውን ሰው ድጋሚ መተሽ ልለምኝ እኔ አታለቅስም ያልኩት ለጋ እኔ ከዚህ በኋላ ባንቺ ተማምኜ ሲጀመር ሙሉ አፍ አውጥቼ አላወራም ገባሽ አይደለ ነገር ግን አንቺ ጥሮሽ ሄደው አንቺን ጎትቶሽ ሄደውን ሰው ድጋሚ መተሽ አሁን ልጃችን አብረን ያሳድግ ተንጂ ልጅሽን ብቻሽን ነው ነፍሰ ጡር ሆነሽ ብቻሽን ነው የወለሽው አይደል እንዴ ብቻሽን ቆመሽ ነው አይደል እንዴ አሁን ልጅሽን አብረን እናሳድግ ታሳድጋላችሁ አብራችሁማ ታሳድጋላችሁ ሶ ተስማምታችሁ ህግ ፈቅዷል ሶ ታሳድጋላችሁ መጀመሪያ ግን እንደዛ ካሰብሽ ደሞ እንደዛሬ ያለቀሽ መተሽ አብርሃምን እንደምትለምኙ ካሰብሽ ደሞ አብርሃም ጎዳንቺ ብዙ ጊዜ መጥቶ ነበር የዛ ጊዜ ኢቭን እንኳን ተው አብርሃምን ጎዳሽ አይደለ መጀመሪያ ማለት ነው መጀመሪያ ይጎዳሽው ምክንያት ደሞ አብረን እንውን ብለሽ ሄርሜላን ትቶ ካንቺ ጋር 3 ቀን ሙሉ አምኖሽ ይቅርታሽን ተቀብሎ አብራችሁ ሆናችሁ ነበር አይደል እንዴ ስለዚህ ለበግ በቀል ነው ብለሽ እንደዚህ አድርገሽው ልቡን ሰብረሽው ሸኘሽው ድጋሚ ወዳንቺ ህይወት መጥቶ ነበር አብርሃም አይደል እንዴ ድጋሚ ግን ፋይል ይዘሽበት ደሞ ድጋሚ ከህይወትሽ አባረርሽው አይደል አንቺ አብርሃም ወዳንቺ ህይወት እንዲመጣ ከፈለግሽ አብርሃምን ከፈለግሽ ደሞ መጀመሪያ ሁለቴ እድል ሰጥቶሽ ነበር በዛ እድሎች 3ቴም 2ቴም መጥቷል አብርሃም በዛ እድሎች ሰላም ፈጥረሽ ትኖሪ ነበር አሁን መልሰሽ እሱ አሁን ምን ፈልገሽ ነው ቆይ የሄርሜላን ፍቅር ስለተቀበረ ነው ያልኩት ወይኔ አማርኛ ተኩዬ ሳወራኮ ማለት ነው ሌላ ነገር ላወራ እችላለሁ ቤተሰብ እሺ ይቅር እያላችሁ ካልሆነ በስተቀር ብዙ ነገር ላወራ እችላለሁ ማለት ነው ስለተቀበለ ማለት ነው ዋው የአብርሃምን የሄርሜላን አፈቅርሻለሁ ወድሻለሁ አሁን ይሄ ሰሞን ደግሞ አፈቅርሻለሁ ፍቅረኛ ምናምን እያለ ስለሆነ አንቺ አሁን የፈጣሽበት ማለት ነው ገባሽ እኔ እንደ አላማ ማስበው ሩታ አሁን ቅናትም አንጨረጭሮታል ሶ ሌላኛው ደግሞ እንዴት ባሌ እንዴት ሌላ ሴት ጋር ሄደ ብላም እያሰበች ነው ሌላ ደግሞ ከሄርሜላ ጋር አንድ ስለሆነ የሄርሜላን ፍቅር ስለተቀበለ ማለት ነው አሁንም ድጋሚ ያሰብኩት ድጋሚ የሄርሜላን ኦኬ ምን ማድረግ ፈልጋ ነው መሰላችሁ ድጋሚ ለቤት አዲስ ሆናችሁ ሰብስክራይብ አድርጉ አሁን እያያችሁ ላይክም አድርጉ ማስታወቂያ ስለሚያስፈልገው ነው ማለት ነው ድጋሚ ከዩአስ ህይወትሽ ላይ አስገብተሽ ለምነሽ አልቀሰሽ ድጋሚ ደግሞ አልፈልግም ልቲ ከሄርሜላ ጋር ከተለያየ በኋላ ማለት ነው አላማሽ እንደዛ ነው እርግጠኛ ነኝ ሩታ አሁንም ከበቀል አልወጣችም እኔ እንደሚመስለኝ አሁንም ሩታ ከበቀል አልወጣችም ከሄርሜላ ጋር ስለሆነ አሁንም ድጋሚ ከሄርሜላ ጋር አለያይታ ድጋሚ አልፈልግም ልትል ነው እንጂ ሩታ ከልቧ አይደለም አብርሃምን እየቀረበች ያለችው አሁንም ማለት ነው ገባችሁ አይደለ የቆረጠች ሴት ቆርጣ በራሷ ቆማ ብዙ ነገር ሰርታ ብዙ ነገር ማሳየት የምትችል ልጅ ናት አይደል እንደ ሩታ ገባችሁ አይደለ የምሬ ነው የምላችሁ ሩታ ብዙ ነገር ብትሰራ ምትችል ሴት ናት በጣም ብዙ ጊዜ ማውርቻታለሁ በጣም ብዙ ጊዜም ተናግሬያለሁ ብዙ ጊዜ ነፍሰ ጡር እያለች እንኳን ብዙ ማስታወቂያ ትሰራለሽ የነፍሰ ጡር ልብሶችን አስተዋውቂ ዳይፐሮችን እያስታወሽ ምናምን ብያት እንኳን አሰማም ሩታ ምንም የሰው ምክር የሚባል ማሰማ ልጅ ሩታ ናት ገባችሁ አይደለ ስለዚህ ሩታ በራሷ መቆም ምችል ማስታወቂያ ሰርታ ብዙ ነገር ልጇን ማሳደግ አችልም አብርሃም እኮ ማሳደግ ልጃችን እኮ አብረን አናሳድግ አላለም ሶ እንደማንም ሰው ተለያይታችኋል ትዳራችሁ ተለያይቷል ስለዚህ ልጅሽን ለምን አርፈሽ አታሳድጊም በስነ ስርዓት
እንደ ሲንግል ማም ማለት ነው። ሲንግል ማም መሆን አልፈልግም፣ ያለ ወንድ መኖር አልችልም ካልሽ ደግሞ ብዙ ወንዶች አሉ። ወንዶችን አምጥተሽ አብረሽ መስራት ትቻለሽ። ማግባትን ከፈለሽ ማግባት ትቻለሽ። አብርሃም የራሱን ህይወት ይኑር። አስሬ አትጨጭቁ። ገባሽ አይደለ? አለቀ። ከርሜላ ጋር ሆናል። አለቀ። አንድ ሰው ከህይወት ከወጣ ወጣ ነው። ቆይ ከአንቺ ምን ልንማር ነው? ምን ልታስተምሪ ነው? ዛሬ እያለቀሽ አብርሃምን እየለመንሽ የመጣሽው ምን ልንማር ማለት ነው? በጣም ነው የምታሳፍሪ። እግዚአብሔርን እንዴ ነፍሰ የጎዳትን ወንድ እኛ ባህላችን ለአንድ ቀን እንኳን ባሎች ሴትን ካስቀየሙ ሄዶ ለምኖ ኦኬ ሽማግሌ ሰብስቦ ሄዶ ነው የሚያመጣት። ገባሽ አይደለ? እግሯ ላይ ወድቆ ማለት ነው። አንቺ ደግሞ በወንድ ቦታ ላይ አንቺ ነሽ ወንዱን የምትለምኚ ማለት ነው። እናትሽ አዲስ አበባ መጥቷል አይደለ? የሚመክሩ ከሆነ በስነ ስርዓት ይምከሩሽ። እንዴ ምን ነው በዚህ ልክ አንቺ ክብርሽን ለገንዘብ ሸሹ? ምንም ስሪ ስትባይ እየሰራሽ ክብርሽን ዝቅ እያለሽ ክብርሽን ሙሉ ክብርሽን ሸጥሹ ለገንዘብ። ኦኬ አሁን ሩታንም ሸሹ ለገንዘብ። ገንዘብን በዚህ ልክ የገንዘብ ጥማት አለብሽ። በዚህ ልክ ራስሽን አዋርደሽ፣ በዚህ ልክ አንቺን ዝቅ አድርገሽ፣ በዚህ ልክ አንቺን እንዴት ነው በጣም በጣም የሚያስጠላ እንደዚህ አይነት ነገር ስራ ምሰሪ ማለት ነው። ገባሽ አይደለ? አንቺን በዚህ ልክ እያለቀሽ እየለመንሹ ባልሽ ትቶሽ ሄዶሽ አንቺን ጎቶሽ በጣም ትገርሚያለሽ። ከአንቺ ምን ልንማር ነው ደግሞ? ሴቶችን እንትን ብለሽ ሴት እኛ ኦኬ ተለምነን ነው እንጂ ለምነን አልቅሰን ድጋሚ ምን ነው ድጋሚ አንፈልግም። ድጋሚ አናጋባችሁ። ከተስማማችሁ ተስማማችሁ፣ ካልተስማማችሁ ተለያይታችኋል። አብርሃም የራሱን ህይወት ጀምሮ አንቺም የራሱን ህይወት ጀምሪ። አሁን ኦዲየንሶች አያገባንም። ድጋሚ አብርሃምና ሩታ አንድ ይሁኑ ብለን አናሽቃብጥም። ገባችሁ አይደለ? ብዙ ጊዜ አድርገናል። አጋብተናችኋልም። እዚህ መታችሁ ኃጢአት እስከታችሁ አንድ ላይ አድርገናችኋል። አሁን አመት መጣ ድጋሚ በማማት ውስጥ ይጋቡ ልንል ኑ እናጋባችሁ አንልም። እግር ብሉ ከፈለጋችሁ። ልጃችንን በፍቅር እንድናሳድግ እንግዲህ እሞክራለሁኝ እና ልጃችንን በፍቅር እናሳድግ እሞክራለሁ። ታይ እንጂ ዛሬ ቪዲዮ እንደሚበዛባቸው አውቃለሁ፣ ታይም ማለት ነው። ነገር ግን እያሳለፍኩ አስገባለሁ ማለት ነው። በፍቅር ማሳደግ ከፈለሽ ሩታ መጀመሪያ ነበር። አሁን አልፏል፣ ያለፈ ነገር ኦኬ። ያለፈ ክረምት ቤት አይሰራም። ገባሽ አይደለ? ስለዚህ እንዴት ነው አንቺ ቆይ ነፍሰ ጥሩ ሆነሽ ጀግና ሆነሽ የቆምሹ ሴትዮ አሁን ከአንቺ ከተለየ በኋላ ለምነሽ አልቅሰሽ እሱ ጋር የምትመጪ? በጣም ነው የምታናድጂ። እኔ ጮጋሪ አለቀ ባንቺ ምክንያት። አዱ ነው ይስማማልኝ አላውቅም። ሀሳቤን አይስማማም። ለምንድን ነው የሚስማማው? ትናንት እንኳን ኬኩን እንኳን እንደዛ ቆርሶ ነው ሄዶ። እሺ ደግ አደረገ። እንደዛ ስለምኑት ማለት ነው። እንደዛ አድርጎሽ ሄደን ወንድ ዛሬ ደግሞ ድጋሚ ደግሞ ልለምኙ እያለቀሽ ማለት ነው። በቃ ይሄ ወሬ ያንቺ ለቅሶ ነው ማለት ነው። እያለቀሽ ነው የምትመጪ። ሄርሜላ እየሳቀሽ ትመጣለህ፣ አንቺ እያለቀሽ። አታለቅስም ብዬ ነበረ ለካ። በቃ ማልቀስ ጀመርሽ። አናዝንም። ምናዝንልሽ መስሎሽ? አናዝንም። ያዘንበት ጊዜ በጣም ብዙ ጊዜ ያደረግንበት ጊዜ አልፏል፣ አለቅ። አሁን ሴትን ልጅ እያሰደብሽ ነው። ገባሽ አይደለ? ለአንቺ ብዙ ጊዜ ብዙ ነገር አድርገናል። ገባሽ? እንድትመለሽ ብዙ ጊዜ መክረናል። አንቺ ግን መልሰሽ እዛው ጭቃ ውስጥ ነሽ። ጭቃ ውስጥ አንድ ሰው እንዴት ነው ጠንክሮ ራሱን የሚያሳየው? ጀግና ሆኖ ራሱን የሚያሳየው? ከሷ ታናሽ ሴቶች እኮ አሉ በጣም ጎበዝ ሆነው የሚሰሩት አይደል እንዴ? የትኛው ሴት ልጅ ናት ከባል ጋር ተለያይታ ልጇን በሰላም አታሳድግም ያለው? ጎበዝ ሆነ ልጇን ማሳደግ አችልም ያለው? ያለ ወንድ ልጇን ማሳደግ አችልም ያለው የትኛው ባል ነው? እንኳን አብርሃም ካንቺ ጎን ሆኖ ለልጁ የሚያስፈልገውን ነገር ሁሉ አድርጋለሁ እያለ ማለት ነው። ልጇን እኮ ጥሎ ሄዶ አስረግዞ ሄዶ እኮ ማለት ነው 2-3 ልጅ እኮ ይዛ እኮ የምታሳድግ ሴት አለች እኮ። ልብሷን እያጠበች ሰው ቤት እየሰራች እኮ የምታሳድግ እናት አለች። ጀግና እናቶች ማለት ነው። በአንቺ ስም ግን አይጠሩም። የምሬን ነው የምልሽ። አይቀበላላትም ግን እስቲ ሞክራለሁኝ ማለት ማድረግ ያለብኝን ሁሉ ለማድረግ የሷ እንትኖች ይብቀና ማለት ወደ አብርሃም ሊድ ቤተሰብ አብሶ የሷን ካወራውኝ ማለት ነው። እግዚአብሔር ነው ማለት በጣም ነው የምናደደው። በዛ ላይ ደግሞ በጣም ነው ቪዲዮ የሚበዛው ማለት ነው። ስለዚህ አብርሃም የሚመጣ ቦታ ላይ አድርጎ ሙሉ ቪዲዮ እሷ የምታወራውን ሄዳችሁ እዛ ስሙ። እንደዛ አይነት ሴት ነው ያላቅ። ገባችሁ? በራሷ እግር የምትቆም ጀግና ሴት ነው የማውቀው። ገባችሁ አይደል? ሞክር። እኔ አንተ መሸነፍ አትፈልግም። አንተ ደግሞ ነገር ለማድረግ ስትሞክር እኔ መሸነፍ አልፈልግም። በቃ ለዛሬ ልሸነፍና ህይወቴ ላስተካክል ብዬ ስላሰብኩኝና ስላመንኩበት ነው ለማድረግ የጠሩት። የት ነበርሽ? አሁን ከሄርሜላ ጋር ከሆነ በኋላ ህይወቱን ከቀጠለ በኋላ ድጋሚ ምን ለምኝ የት ነበርሽ? ቀልደኛ ስለዚህ በጣም እንጃ ልትደነግጥ ትችላለህ። ምክንያቱም ከነጠብ ግን በጣም ይቅርታ አድርግልኝ ማለት በእልህ ብዙ ነገሮችን ለማድረግ ሞክሬያለሁ። ብዙ የሚያስደብር ብዙ አንተ ሊያሳዝን ብዙ አንተ እኔ ላይ እንድትጨክን ሊያደርግህ የሚችሉ ነገሮችን ብዙ አድርጌያለሁ። አውቃለሁ። ጀመረች
ከነበርኩበት ስሜት በማልቀስ ነው ሰውን የምታሳምኝ የሚመስልሽ? አናምንሽም። ሲቀጥል ደግሞ የሄርሜላን ራሱ ፍቅር ሳይቀበል ራሱ እንደዚህ አይነት ቃላቶችን መጠቀም ትቺ ነበረ። ገባሽ አይደል? እልህ ውስጥ ገብተሽ ብዙ ነገር ከማድረግ ውጪ አብርሃምን ወደ ራስሽ ብዙ ጊዜ መልሰሻል። በዛ መሀል ላይ ይሄንን ጥያቄ አቅርበሹ እንትን ምትይ ነበር። አሁን ግን የገደለ ቦታ ከገባ በኋላ ልትመልሺ እኔ እኮ አንቺ እኮ ጥሩ ሴት መስለሽኝ፣ ጀግና ሴት መስለሽኝ፣ በሁለት እግርሽ የምትቆሚ ሴት መስለሽኝ፣ ልጅሽን በስነ ስርዓት የምታሳጊ ሴት መስለሽኝ ነበረ። የትናንትና ቪዲዮ አላንስ ብሎ ዛሬም እንደዛ አድርጎሽ ሄደን ሰው ዛሬ ድጋሚ ማለት ነው። ኧረ በፈጣሪ ነገር አንጻር ነው ተረዳኝ። ይቅርታ አድርግልኝ። በጣም ይቀልዳል ወደ ይቀልድ አይደለም ተቀልዳል ነው በቃ እንደዚህ እንኳን ያገናኘን ጉዳይ ለምን ና ጨርሰናል። ተገንባለታ ልጆችን በጋር ስማንቶ ማሳደግ እንችላለን። ከዛ ውጭ ግን እናንቺ ጋር ምንም አይነት መለስ ወይም ምን ይወራ መለስ ባከናወች ምንም አይነት የቀረኝ ነገር ቢኖረ ባሽ ኔጋ ነው የሚቀረ ነገር የለም። ብዙ ነገር ጨርሻለሁ እና ምናልባት አሁን ላይ እነዚህ ስሜቶች ተሰምተዎች ከሆነ ሁሉም ነገር ረፍዷል። እኔ አሁን ላይ ቀላል ረፍዷል። ባለፈው ራሱ መመለስ ሲችል ነበረ። ኦኬ እንደዛ ነገር ካሰበች ማለት ነው። አሁን ግን የሄርሜላ ፍቅር ከተቀበለ በኋላ ድጋሚ መልታ ልጃችን አብረን እናሳድግ። ወት ሴት ልጅ እንደዛ አይነት ሴት ልጅ የለችም። ኦኬ ተለምነን ነው እንጂ ሴቶች ለምነን አናውቅም። ሰው እንዴ ቀልድ ከዛም ባለፈ ደግሞ በዚህ ልክ እንኳን አንቺ በእንደዚህ አይነት ርዕስ ማውራትም አንችልም። ከዚህም በኋላ በእንደዚህ አይነት ምክንያት ትናንትና በግድ ኬክ ካልቆረስክ አንቨርሰሪ ካላከበርክ እያደረክ ነበርና ሰው መልሰ ዛሬ ማግኘቷ ራሱ ማለት እንደዛ ያደረገውን ሰው ድጋሚ ማግኘት ራሱ ኦኬ። የተለያየ ሰው ሲጀመር የአመት የተጋቡበትን አያከብሩም። ነገር ግን መልሰሽ ደግሞ ዛሬ ደግሞ በአመታችሁ ደግሞ በተጋባችሁበት ደግሞ አንቺ በራስሽ መቆም አቅቶሽ ኦኬ እኔ አልችልም ያለ አብርሃም አልችልም ባዶ ነኝ ብለሽ ድክመቷን የምታሳይ ሴት ሩታ ያልቆረጠልሽ ሊሆን ይችላል። እኔ ግን ከቆረጠልኝ በጣም ቆይ የራሴ ሞት ያለው ሰው ነኝና አንቺንም በማይሆን ነገር ተናገሬ ከአንቺ ጋር ተከራከሬ ተጨቃጭቄም አንቺንም ማስደበር አልፈልግም። ለምን የልጄ እናት ነች። ስለዚህ እኔና አንቺ መሀል ልጅ አለ። ልጃችንን በአግባቡ በሰላማዊ መንገድ ማሳደግ እንችላለን። ከዛ ውጭ ግን አንቺን ያገናኛል ወይም ወደ መጀመሪያ ህይወታችን የሚመልሰን ምንም አይነት ነገር የለም። ስለዚህ የሰሰሰው አከመሪ ለዝታፍሿቸው ናቸው ማለት አልቋል። በቃ ስለዚህ በእንደዚህ አይነት ጉዳይ በቃ አለቀ በቃ እንዴ የምሬ ነው። በጣም እኔ እንጃ አላውቅም። የሆነ ላወራ ራሱ እኔ በጣም ነው የገረመችኝ ሩታ ማለት ነው። ህይወቱን ሲይዝ ከሷ ጋር ሲሆን ለምን ይሆንክ በእንደዚህ አይነት ርዕስ እኔንም እየጠራሽኝ የሆነ ውስጥ ባትረብሽኝ እና ሰላሜንም ባትነሽኝ ደስ ይለኛል። ለምን እንደዚህ አይነት ርዕስ የሚያስወራም እንኳን ጉዳይ የለንም። እናንትና ጨርሰናል። እኔ ጨርሻለሁ። በበኩሌ በጣም አከብርሻለሁ። የልጄ እናት ነሽ። ቆርጦልኛል። እኔ ለአንቺ ቦታ የለኝም። አለቀ። የልጄ እናት ነሽ። እወድሻለሁ። በልጄ በኩል አለቀ። በሰላም እንገናኝ። አለቀ። የራሴን ላይፍ እየኖርኩ ነው። አንቺ የራስሽን ላይፍ ኑሪ። አልፈልግሽም አለ። በቃ አለቀ። እንዴ ለምን ኧረ ጉድ ነው። የእውነት ነው የምላችሁ። በግድ ትዳር ሪስፔክት አለኝ። ከዛ ውጭ ግን ምንም አይነት ነገር ከአንቺ ጋር ወደኋላ መመለሽ ምንም የማደርገው ነገር ሴት ልጅ እኮ ማለት እንኳን እንደዚህ ጎቶሽ የሄደው ወንድ አይደለም ማለት ነው። ሳይጎዳት እንኳን የሄደውን ወንድ አትፈልግም። ልጇን ብቻዋን ማሳደግ ነው የምትፈልገው። የሩታ ደግሞ የባሰ ነው። በጣም የባሰ ጨርሻለሁ። እኔ ምንም አይነት ስሜት የለም አሁን ላይ። የሰው ልጅ የሆነ ስሜት ሲኖረው ወይም እነዛ ሰው የሆነ ነገር ሲኖረው ማለት ነው። እንደዚህ አይነት ነገር ትንሽ እንኳን ሊያንገራገር በዚህ ልክ ውርደት አያድርስ በዘራችሁ ማለት ነው። እንደዚህ አይነት ጉዳይ እንድትረብሽኝም እንደዚህ ርዕስ እያነሳሽ እንድታወራኝም አልፈልግም። ከዛም ባለፈ ደግሞ የሰው ልጅ ያለ ፍላጎቱ ምንም አይነት ነገር ማድረግ አይችልም አይደለም። እኔም ያለ ፍላጎቱ ምንም ማድረግ አልችልም። በቃ አለቀ። በዚህ ልክ ውርደት በዘራችሁ አይድረስ። የኔ ቤተሰብ በዚህ ልክ ማለት ነው ነገር ታደርጉ እንደማችል የነገርኳችሁ ማለት ነው። እና እኮ እያስገደድኩ አይደለም ግን ይገባኛል። በጣም አመሰግናለሁ። መልካም ይልሻለሁ። ለኔ መልካም ነገር እግዚአብሔር እንትን ይበልልኝ። አንቺም እንደዛ። ከዛ ውጭ ግን በእንደዚህ አይነት ርዕስ በድጋሚ እኔና አንቺ ማውራት ምንም አይገባን። ምርጥ እንጨርሻለሁ። በቅቶኛል። በቃ ሁሉም ነገር በቅቶኛል። እና በዛሬ ላይ ነገሮች አሁን ከገቡሽ አሁን ረፍ ያለው ሁሉም ነገር ረፍቷልና መመለስ ማችል። ስለዚህ በሰላም መንገድ ልጆችንም ማወቅ ማፈለግ ነው የተሻለ ነው የማስበው ማለት ነው። እናንቺ ማለት ይሄ ነው ማለት ብዙ ጊዜ እንደዛ ብለኸኝ ታውቃለህ። የራሴን ወጥ ጀምሬያለሁ ምናምን ብለኸኝ ታውቃለህ ከዚህ በፊት። ግን ደግሞ አንዳንዴ ወደኋላ ትመለሳለህ። እኔንም ተስፋ የሚሰጥ ነገር ታሳየኛለህ። አለፈ እኮ አለፈ ሩታ ኦኬ። ቤት እየመጣ ምናምን ነበር አይደለ? የዛ ሰዓት ተስፋ እየሰጠ ምናምን የነበረ ሰዓት
ሶ በቃ አለቀ እኮ። አሁን እኮ ቆረጠ አይደል እንዴ? ባለፈው እኮ አለቀ። ያለፈ ነገር አታንሺ ሩታ፣ ያለፈ ነገር አታንሺ። በዛ ሰዓትማ የዛ ሰዓትን አንስተን አውርተናል። ሶ ያለፈ ነገር አለፈ፣ አለቀ። ያቺ የምናቃት ሩታ የታለች ነው የምለው? የምናቃት ነፍሰ ጡር እያለኝ ለብቻዋ የቆመችው ገባሽ አይደለ? ያለማንም ጉልበት የቆመችዋ ብቻዋን ለዚህ የበቃችዋ የታለች እንዴ? በሙሉ በጣም ከምንሽ በላይ ማለት ነው። ተስፋ ለሰጠሁሽ ነገሮች እንደገና ደግሞ ለእያንዳንዱ ነገሮች ይቅርታ። በጣም ሶሪ። በቃ እኔም ባለማወቅ ነበር እነዚህ ነገሮች አድርጌ ነበሩ እና አንድ አይነት ጉዳይ በሰብሽ ደስ ይለኛል። በጣም ይቅርታ። እኔም ተስፋ ከሰጠሁሽ ማለት ነው። ከዚህ በኋላ ግን እንደነገርኩሽ ነገሮች ያስተካከልኩኝ በሰላማዊ መንገድ ነው መቀጠል የሚፈለገው። ከኛም ሰው ጋር መጋጨት ምንም ማድረግም አልፈልግም። በሰላም ነው መኖር የምፈልገው ማለት ነው። ስለዚህ አንቺ ደግሞ የመጠሽ ህይወት ምናምን እንድትበጠብጭው እንድትረብሽ ነው የምፈልገው። እኔ እኮ ህይወትን በጥብጭ ረብሽ አላውቅም። ገና ዛሬ አይደል እንደ ጊዜ ነገር አወራሁ። በቃ አሁን ማውራት አይጠበቅብሽ። እንደዚህ ነገር አልፏል፣ ሁሉም ነገር አልፏል። በቃ ቆይ አልፈልግም ያለው የራሴን ህይወት ጀምሬያለሁ ብሎ ኦኬ፣ የሌላ ሴት ፍቅር ተቀብሎ አንቺን ጎቶሽ ሄደ ወንድ በራሴ ሳልኩት እኮ እንኳን ጎቶኝ አይደለም ሳይጎዳኝ እንኳን የወረን ወንድ እኔ አይኑን እንኳን ላየው አልፈልግም። አይኑን እንኳን ማለት ነው። ገባሽ አይደል? ለነገሩ ከአንቺ ጋር ሴት ነን ብላ አንቆጠርም። ገባችሁ አይደል? ከቡታጀራ ሴቶች ጋር ይሄን ለምኖ የሚመጡት ኦኬ፣ አፈቅራለሁ ብሎ የሚመጡት ሴቶች ጋር ሲጀመር እኛ ሴቶች ኦኬ አንገናኝም፣ አንመጥናችሁም ሲጀመር ማለት ነው። ገባችሁ? እናንተ ሴቶች አይደላችሁ። ሶ ነገር ግን አንቺን የጎዳሽ ሰው ኦኬ፣ እኛ እኮ ማለት ነው እንኳን መሀል ላይ ኦኬ፣ እኛ ባህላችን የምናውቀው በሀበሻም ሆነ ኢትዮጵያ የሆነን ማለት ነው። ገባችሁ አይደለ? መሀላችን ላይ እንኳን ባልና ሚስት የሆነ ነገር እንኳን ክፍተት ተፈጥሮ ወይም ደግሞ ተጣልተው እንኳን ቢመታት የሆነ እናቷ ቤት እንኳን ከሄደች ማለት ነው ሄዶ ሽማግሌ ይዞ ለምኗት እኮ ነው ይዟት የሚመጣው እንጂ አልፈልጋትም እኔ የራሴን ህይወት ይዣለሁ ብሎ ፍቅረኛ የያዘውን ወንድ ባሌን ልጃችን አብረን እናሳድግ ብዬ እያለቀስኩ እሱን አለምነው በፍጹም አላደርገውም። የምታደርግም ሴት ደግሞ አብሻ ሴት የለችም። ሁሉም ነገር በቃ እኔ ግን እንደዛ ይሰማኝ እኔ ይሰማኛል። ተበቃ ይቻላል። ሁሉም ነገር መሸነፍ ስለማትፈልግ ነው አይደል? እንደዚህ ምታ ከመሸነፍ ጋር የማይገናኘው ነገር የለም። የእውነቴ ነው። ከልቤ ነው የምነግርሽ። ጌታ ነው ማለት ነው። ትቻለህ፣ ሁሉ ነገር ትቻለህ። ከልቤ ነው። ጌታን ነው አለ። ጌታን እውነት ጌታ ከልቤ ነው አለ። ማድረግ ይልሻለኝ እኔ ይቅርታ ስጠይቅኝ ባለፈው ነው ይቅርታሽን የተቀበልኩት ማለት ነው። እና አሁን እኔና አንቺ መሀል ይቅርታ የሚያጠያይቅ ነገር የለም። ስለዚህ በቃ ተረጅኝና ነገሮችሽን የአንቺን የራስሽን ትምህርት ነው መሆን የተሻለ ነው ማለት ነው። እና ትንሽ አሁን ላይ ሰላሜን ለመመለስ እየሞከርኩ ሲጀመር እኮ አብርሃም ራሱ እኮ መጥቶ ሩታ ጋር ተገናኝቶ እኮ እንደዚህ አይነት ነገር ራሱ ማውራት አይጠበቅበትም። ምክንያቱም አለቀ። አንድ ሰው እያየች ነው በቪዲዮ አይደል እንዴ? ከርሜላ ጋር ያለውን ህይወት እያየች ነው። ከርሜላ ጋር ህይወት ጀምሯል። ስለዚህ አለቀ። የራሱን ህይወት ጀምሯል ብላ እኮ መንገዱን እኮ ጨርቅ አድርገል ብላ እኮ መለየት የምትችል ሴት ናት። እንዲህ ጉድ እኮ ነው የሌካሎንክ አብረን ካልቀጠልን ከተለያዩ በኋላ በቃ ፍታኝ ተፋቶ ምናምን ብዙ ጊዜ ሲጀምር ማለት ብዙ ጊዜ እኮ ተለማምናችኋል አይደል እንዴ? ብዙ ጊዜ ህግም ሊያስታርቃችሁ ሞክረዋል። ብዙ ጊዜ እንትን ቤተሰብ ለምነዋል። ነገር ግን አሁንም መታችሁ ልመና ከአብርሃም ወንድ ሌላ ወንድ የለም እንዴ ነው የምለው? የለም። የምሬ ነው። ለምለም እንዳለችው አብርሃም ብቻ ነው እንደ ቡታጀራ የተገረዘው። ሌላ የተገረዘ ወንድ የለም እንዴ? አላጋጠማችሁም? እዚህ መሀል ደግሞ እንደዚህ አይነት ነገሮች ማታቀል ይመስለኛል። ብዙ ነገሮች አሞኝ ከፍቶኝ ነበሩ። ብዙ ነገሮች አስጠልቶኝ ብዙ ነገሮችን አሳልፌ ነው ዛሬ መጣሁ። ስለዚህ ዛሬ ደግሞ ነገሮችን ለማስተካከል በመሞክርበት ታይም እንደዚህ አይነት ነገሮች መታለሽብኝ ይመስለኛል። ማለት እኔ እኮ ከአንተ በላይ ብዙ ነገሮችን ላሳልፋለሁ። ብዙ ነገሮችን ቆይ እንደዚህ ብለሽ ኦኬ፣ እንደዚህ ሆነሽ እኮ ነው አብርሃም እኮ ካንቺ ጋር ነበረ። ሩታ 3 ቀን ሙሉ እኮ በፍቅር አጥምደሹ ካንቺ ጋር ነበረ እኮ አይደል እንዴ? ስለዚህ የተቀበለውን ልጅ እኮ አልፈልግም ልበቀልን ሆነ አልፈልግም ብለሽ እኮ ወንድሞቼ ብለሽ ያመጣሻቸው አሉ አይደል? ስልባቦት የሚመስሉት ማለት ነው። ኦኬ ከነሱ ጋር ሆነሽ እኮ አብርሃምን አልፈልግም ብለሽ እኮ ስቀሽ እኮ የተጫወሽበት ሴት ነሽ። አሁን መልሰሽ ደግሞ እንደዚህ ማድረግ ቆይ ምን ይሉታል? ምን ይሉታል? እየተቋቋመ ያለፍኩኝ ሰው ነው። እሺ እና አሁን ስጎዳው ያስደስታል። እንድትጎጂ አልፈለግም። ማንም ሰው አይደለም አንቺ የትኛውም ሰው በእኔ ምክንያት እንድትጎዳም ማንም እንዲሆን አልፈለገም። በቃ አሁን ይመስለኛል
ቤተሰብ አሁን እኔ እንዳሰብኩት አሁን እኔ እንድጎዳ ደስ ይላል ወይ ያለች ነው። ልክ የአብርሃምን ስራ ልትሰራ ነው መሰለኝ ሩታ ራሱ ማለት ነው። ገባችሁ አይደል? አሁን አብርሃም ለኔ ከኔ ተለየኝ እኔ ሆስፒታል ልትገባ ትችላለች። ኦኬ ከዚህ በኋላ ማለት ነው የምሬን ነው የምላችሁ በዚህ ሁኔታ እያለቀሰች እንደዚህ እየለመነችው ከዚህ በኋላ ሆስፒታልን ገብታ አብርሃም እንዲደርስላትም ከዚህ በኋላ ብዙ ነገር ሊመጣ ይችላል። ቤተሰብ ማለት ነው አብርሃም ወደ እሷ እንዲመጣ ታደርጋለች። እርግጠኛ ነኝ በዚህ ቪዲዮ እንዳየሁት። ገባችሁ አይደለ? ወደፊት የሚመጣውን ማሰብ መቼም አያቅተንም። ገና ይመጣል ገና ከዚህ በኋላ ማለት ነው። ገባችሁ አይደለ? ሩታ ታማ ተይዛለች፣ ሩታ እንደዚህ ሆናለችም ተብሎ አብርሃም ደግሞ የልጁ እናት ናት እንድትጎዳ አይፈልግም። ገና ብዙ ነገር አለ ከዚህ በኋላ ገና ድራማው አላለቀም ለካ። ወቸ ጉድ አለ ያገሬ ሰው። ደግሞ መወሰን መቻል አለብሽ። በቃ ላይፍሽ ላይ መወሰን አለብሽ። ገባሽ? ነገሮች ባለማወቅ የምታደርጊያቸው የለሱ መኖር አልችልም ብላ ነው እንትን የምትለው ታውቃላችሁ። ጠብቁ። አሁንም ደግሞ መወሰን መቻል አለብሽ። ነገር እንዲቆርጥልሽ ነው የምፈልገው። ገባሽ? አለቀ። እኔ ከዚህ በላይ ሩታል በእናንተ ናቸው እንደዚህ አይነት ጉዳይ እንኳን ማውራት አይገባንም ነበር። ነገሮች ተቀይረዋል። ሩታ ብዙ ነገሮች ተቀይረዋል። በቃ ተረዳሽ? ስለዚህ የቀድሞውን አብርሃም አይደለም እኔ ጋር አሁን የምታገኘው ማለት ነገሮች እኮ የተቀየሩት ገና እኔ እንጃ ተቀይሯል ብሎ እንኳን ለማውራት እኮ ያን ያህል እኮ አይደለም። የምሬ ነው። ያን ፍቅር ተቀበለ በኋላ ነው እኮ ያን ያህል ነው። እሱን ልትት ትችያለሽ ሩታ። ፍቅር ከተቀበለ ገና ሳምንትም አልሞላም ልትት ትችያለሽ። ነገር ግን ከሄርሜላ ጋር ብዙ ጊዜ አብሮ አሳልፏል። ፍቅሯን እንደሚወዳት እንደሚያፈቅራት አልተናገረም እንጂ ብዙ ጊዜ ከሄርሜላ ጋር አብሮ ሆኗል። ኦኬ። ስለዚህ ፍቅር ብቻ ነው የተቀበለ። ሰው የለመዳት ሴት ናት፣ የሚያውቃት ሴት ናት፣ አዲስ ሴት አይደለም። ገባሽ አይደለ? አይደለም ተቀይሯል ምናምን ብለህ ለማለት እስከ ቅርብ ጊዜ እኮ የሆነ ለኔ ያለን ፊሊንግ እኮ እያሳየኝ ነበር አይደል? በጣም እኮ ሴቶች መጀመሪያ ማለት ነው ወንዶችን ስታፈቅሩ በጣም የሚገርመኝ ነገር ምንድነው ታውቃላችሁ? ሙሉ ልብ ነው የምትሰጡት። ወንዶች እኛን ከልባቸው ለማውጣት ጥቂት ሰከንዳት እንኳን አይቆዩም። ገባችሁ አይደለ? ለምን አንድ ልጅ አይደለም ለምን 10 ልጅ አትወልጅም ሩታ ማለት ነው። ገባሽ አይደለ? ሴቶች ግን አንድ ወንድ ላይ ጠመም ልክ እንደ ግሉ ማለት ነው። ገባችሁ አይደለ? ከአንድ ወንድ ውጪ አናቅም። እሱን ብቻ ከሱ ጋር ካልኖርኩኝ ህይወት ያለሱ በቃ ባዶ ነች። ኦኬ ከሱ ጋር ካልኖርኩኝ መኖር አልችልም ብለን የምናስበው ሴቶች ለምን እንደሆነ አላቅም። ካያችሁት ሴቶች ናቸው ራሳቸውን የሚያጠፉት በወንድ ምክንያት። ወንዶች አጥፍተው ያውቃሉ? ለኛ ብሎ ማለት ነው አያውቁ። እነሱ እንኳን አይደለም እንኳን ተለይቶ አይደለም። ኦኬ በጣም የሚወዳት ሚስቱ እንኳን ብትሞት ማለት ነው ወር ሳይሞላ ነው ሌላ ሴት የሚያስገባው የእንጀራ እናት ማለት ነው። ገባችሁ አይደለ? ሴቶችስ እንደዛ አይደለም። ገባችሁ? ማወቅ አለባችሁ እሱን። ወንዶች ምንም ቅርብ ለምን ዛሬ ጠዋት ለኛ ለምን ቦታ አይሰጣንም? ከሳት ሌላ ሴት ያገባል። ይሄንን ማወቅ አለባችሁ። አድርገዋል። ዛሬ ላይ ነው ነገሮች የገቡሽ። ዛሬ ነው የኔ ነገር የኔን ማንነት የገባሽ። እኔን ማወቅ የፈለግሽው ዛሬ ነው። እንደዛ አይደለም። እግዚአብሔርን እያለየ ማለት ነው። ቤትሽበት ሁሉ ፈጣሪ ይከተልሽ። አሁን ላይ ግን እንደዚህ አይነት ረስ በእግዚአብሔር እንዳታንሽ ውስጥ የማጠብሽ ወስኛለሁ። ለነገሮች ወስኛ ነው። እውነቱን ልንገርህ የሆነ ነገር ባይኖር ኖሮ ይሄንን ርዕስ ስላነሳሁ ልትረብሽ አልችልም ነበር። ይሄ ነገር ካለ ግን ልትረብሽ ትችላለህ። እኔም ሰው ልጅ ነኝ አይደል? ነገሮች ሊረብሽ ይችላል። ወዴት ምድር ላይ ሰፖሪ ብዙ አይነት ነገሮችን አምሮሽን ሊረብሸው ይችላል። ግን ደግሞ ይሄ ነገር አድ እንዲሆንብኝ ደግሞ ይህች ነገር ደግሞ አድ እንዲሆንብኝ አልፈልግም። በቃ የራሴን ላይ ራሴ መንገድ ነገር ግን ማሽ ለብሳችሁ እንዴት ነው የኔ ያልገባኝ ነገር ማለት ነው። ማሽ ለብሳችሁ ከታች አብርሃም የለበሱን ሱሪ አላየው። ነጭ ነው። ነጭ ከሆነ ማሽ ለብሳችሁ ከሉሌል ጋር ነጭ ለብሳችሁ ባለፈው ስታሳልፉ የነበረው ነው ወይ? እኛ ላይ እኮ በጣም ነው የምትጫወቱት። ወይኔ ኦዲየንሶች ለማስተካከል እየሞከርኩ ነው። ለመኖር እየሞከርኩ ነው። ስለዚህ እኔ ደግሞ እኔ ማንነት ደግሞ የምትለኝ ከሆነ ቢያንስ ልጅሽ አባት እዚህ ደስ ይባል አለ እንኳን በህይወት ለማለት እኔ በህይወት እንደሞ ፈቃደኝ ገባሽ። እየተጨነቁ ነው ያለሁት በብዙ ነገር ማለት ነው። ነገ ላይ ልጅ ሲጠይቅሽ አባት አለ ማለት ትፈልጊያለሽ አይደል? ይህንን ደግሞ የምትፈልጊ ከሆነ በቃ ማለት አሁን ይሄ እናንተ ጉዳይ ነው እንደዚህ እያስጨነቀ ያለው ወይስ ምንድን ነው እያስጨነቀ ያለው? እንገባኝ ማለት ይህንን ስላነሳሁበት ያንተን ህይወት ሊያሳጣ የሚችል ምንም ነገር አለ ብዬ አላስብም። በዛ ግራ ስለገባኝ ነው። አልገባኝም። ምንድን ነው ቆይ በህይወት እንዲኖር ከፈለግሽ ተይኝ እያለ ነው አብርሃም። ምንድን ነው ያለው ጉዱ? ለራስሽ መኖር ለመኖር ምክንያት ገርም ይችላል። ስለዚህ በቃ እኔ ደግሞ ላይ ነገር የሚጠጥሩ ልኛል በቃ ትችሆ ስለዚህ በቃ ደግሞ ወደ ሌላ ነገር ሊጠብሽ በግልጽ አማርኛ ለምሽ ፊሊንግ የለኝም እያልኩ አደረባሽ። በግልጽ አማርኛ በእጅ ልክ እያገርኩ ደግሞ አንቺ መቀበል ካቃተሽ እንግዲህ ምንም ማድረግ አይቻልም።
ለአንቺ ምንም አይነት ፍቅር የለኝም 100% እርግጠኛ ነኝ እያለ ነው። እንደዚህ የሚያደርግ ወንድ ነው ምን ለምኝ እያለቀሽ ገና ልትለምኛለሽ። እኔ እኮ አትለምንም ሩታ አታለቅስም በራሷ ትቆማለች ምናምን። ወይ አቤት 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 የሩታን እንትን እንደሚያቅሰው አይመስልም። ተግባር ግን ማለት ከዚህ በኋላ ደግሞ በተግባር ማሳይሻለሁ። በቃ ከዛ በፊት ልሳፋት እችላለሁ። ከዚህ በኋላ ተግባሬም ደግሞ ያሳይሻል። ከዚህ በኋላ ተሳስተህ አይመስለኝም። ከሰው ጋር ሲሆን እና ብቻዬን ሰውን የምታሳይ ነገር ላይ ብቻ ሽሻሉ ማንም የለም አይደለ? ስለዚህ ማንም ሳይሆን ፍቅርም እንደዚህ ነው። ከዚህ በኋላ ማንነት ነው ትክክለኛ ማንነት የገባሽ። ከዚህ በኋላ ይህንን ማንነት ነው አሁን እንደዚህ የምታናገረኝ እኔ ተሸንፌ ስለወረኩ ነው አይደለም? በእውነት ነው አይደለም? አንቺ ለስነ ስለተሸነፈ አይደለም በእውነት ነው። ዛሬ ተሸንፌ አንድ ጊዜ የሆነ ነገር ላይ ደርስበታለሁ ብለሽ አስበሽ ችላ ያልሽው ነገር ላይ ላትደርሽበት ትችላለሽ። በብዙ ነገሮች ተቀይሮ ነው የምታገኛቸው የምችል። ስለዚህ በቃ አልኩት በቃ። ስለዚህ በቃ ጉዳይ ላይ ደግሞ እንደዚህ አይነት እያነሳንናቸው ማውራት መከራከር የሚጨቃጭቀን አይገባንም። ነገም ከነገ ቆይ ወንድ የለም እንዴ ነው የምለው? ወንድ የለም ለካ ኢትዮጵያ ውስጥ አሁን ወንዶች ሴቶች ናቸው ወንዶችን የሚለምኑት ምናምን የሚባለው እውነት ነው? የምሬን ነው። እውነት ነው። ወንድ የለም። ወንድ ጥረት አለ እንዴ ያብሻ ላይ ማለት እኛ ኢትዮጵያ ወንድ ጥረት ደረሰን እንዴ? የምሬን ነው። ወንድ የለም። ባሎቻችሁን ጠበቅ አድርጋችሁ ያዙ። ምምዳን ቀሞች ባላ ያላችሁ ጠበቅ አድርጋችሁ ያዙ። ለነገሩ ጠበቅ አላደረጋችሁ አላደረጋችሁ የሚሄድ ከፈለገ ይህ ጥርግ ብቻ መኖር አይቻልም እንዴ? በደንብ ነው የሚቻለው። ይህን አብርሃም ነው ታገኘችው ምንም የሚቀየር ነገር የለም ከዚህ በኋላ። ስለዚህ ይበልጥ ደግሞ ጭንቅላሴን ደግሞ ሰላም እንዲያገኝ በራሴ ብትተኝ ሞር የተሻለ ነው ብዬ ማስበው። ስለዚህ ሩታ ከዚህ በላይ ባላወራ ደስ ይለኛል። ካላቅምለን እንደዚህ ትላለህ። እየጨነቀኝ ነው ከዚህ በላይ ባልጫ ነቅልስ። አብርሃም ግን የጭንቀት በሽታ አለበት። በዚህ አጋጣሚ ብታስመረመሩት ጥሩ ነው። የምሬን ነው። ሁሌ እንደተጨነቀ ነው እኮ እሱ። መናገር አልነበረብኝ ማለት ነው ማለት መናገር ሳይሆን ለራስሽ እንኳን ደግመሽ መንገድ የለብሽም አይደል? ለእኔ ለራስሽ ለአእምሮሽ እንኳን ደግመሽ ችግር የለውም። የልጅ አባት ነው አይደል? የልጅ አባት እንደ ልጅ አባት ነው የሚቀርበው እንጂ ባለ ይሁን መልሰን እንደ በፊቱ እንውን ብሎ መለመን ኔቨር። የነገርኩሽ ነው። የሰው ልጅ ፊሊንግ ሊኖር ይገባል። ሊሆን ሰው አክሮ ነው ሊኖር የሚገባው ገባሽ? ደግሞ ምንም ስሜት ሳይኖረኝ ከአንቺ ጋር መኖርን አልፈልግም። ለዛ ነው በቃ አንቺንም ነገር ላይ ደግሞ መጉዳት አልፈልግም። ስሜት ሳይኖር ከአንቺ ጋር ብኖር እውነት እኮ ነው። ሩታ ቋንጭ አብርሃም ለአንቺ ፍቅር ከሌለሽ ስሜት ከሌለው ማያፈቅርሽ ማይወድሽ ከሆነ ቆይ ሬሳውን ከሱ ጋር ስተኝ ራሱ ምንም ላንቺ ምንም አይነት ነገር ከሌለ ጀርባ እየሰጣ የሚተኛ ከሆነ ማለት ነው ምን ሬሳ ነው አቅፈሽ የምተኝ ማለት ነው። ገባሽ አይደለም? ቆንጭ ምን አነሰሽ? የምትፈቀሪ ሴት ነሽ። እንደ ሴት ሴትነትሽን አታስከብሪኝ ወይ ነው የሚገርመኝ። እርግጠኛ ትመስለኝ በእውነት እሺ ለምን ተስፋ ሰጠህ? ተስፋ እኮ አለቀ። ተስፋ የሰጣሽ ጊዜ እኮ አለቀ አይደል እንዴ? የሄርሜላን ፍቅር ሳይቀበል ነበረ ሶ እየመጣ ልጁን ሲያይ ምናምን እዛስ አልነበረ። ስለዚህ አሁን እኮ ከሄርሜላ ጋር ሆነ አለቀ እንዴ? በቃ አለቀ። ለምን ተስፋ ሰጠህ? ቶታሊ ተስፋ ሰጥቶሽ እንዳንቺ ምንም አይነት ተስፋ ሰጥቶሽ እንዳንቺ እየመሰለሽ ስለነበረ ነው። ምናልባት ያ ተስፋ ይሆናል አንቺ ነው ነገሮችን ተስፋ ራሱ ቢሰጥ እንደዛ ይጎዳሽ ሰው ማለት ነው። መልሶ አፈቅርሻለሁ ራሱ ቢልሽ ትቀበያለሽ? እኔ ምለው ማለት ነው። እሺ ተስፋ ሰጣ እንበል ቢሰጥሽ ራሱ እንደዛ የጎዳሽን ሰው እንዴት ትቀበያለሽ? ሲጀመር ማለት ነው እንዴት ትቀበያለሽ? እንትን እንድትያደርግሽ ነው አይደለም? ያው ስለዚህ እኔ ደግሞ ለአንቺም ከማሰብ አንጻር ነው የሆነ ነገር ይወራሻለሁት ለአንቺ ይሻላል ብዬ አስባቸው ናቸው ገባሽ? ስለዚህ እኔ ታውቀኛለህ ምንም ነገር ባላይ እንደዚህ አይነት ሴት አይደለሁም። ደፍሬ የምናገርም ሆነ ለመውጣት መሞከረኛ ሴት አይደለሁም። ሁሉ ነገር ለመርዳት እየሞከርኩኝ ያለው አንቺም እኮ ማለት አንተ ላይ የሆነ ነገር ባላይ ኖሮ ያለኝ ፊሊንግ ለማውጣት ደፍሬ ነው ነው እንደዚህ ሆንኩ። ልክ እንደ እኔ የሚመስለኝ ቤተሰብ ልክ የመጀመሪያውን የመጡበት ማለት ነው። ልክ እንትኑ ራሱ ቤተሰብ ምን እንደው ታውቃላችሁ? ክላሲካሉ ራሱ የመጀመሪያውን ነው ያመጡት። እሺ ሩታ አልቅሳ አብርሃም ስትጠይቆ የዛ ሰዓት ፍቅር ጥያቄ ታውቃላችሁ? አዲስ አበባ ስትሄድ አብርሃም ሲያለቅስ ምናምን ሩታ ስታለቅስ ባጃጅ ይዞ ሲሮጡ ምናምን የዛ ሰዓት ወከባ ነበረ። ያ ክላሲክ መልሶ አመጡ። አብርሃምና ሩታ አሁን ያ ቦታ መመለስ ይፈልጋሉ። እንደዛ በጣም ቀውጢ ማድረግ ይፈልጋሉ ሚዲያውን ማለት ነው። ገባችሁ አይደለ? እንደዛ ነው የፈለጉት። አሁን ለዛ ነው